በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። ቸርነቱና ምሕረቱ የበዛልን ቅዱስ የአባቶቻችን አምላክ ልዑል እግዚአብሔር እስከዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። እንደ እግዚአብሔር መልካም ፈቃድ እንነጋገራለን። የምንነጋገርበት የትምህርታችን ርዕስ በተክሊል ማግባት እችላለሁ ወይ የሚል ጥያቄ በማንሳት ነው። በተክሊል ማግባት እችላለሁ ወይ? እንደ እግዚአብሔር መልካም ፈቃድ፣ እንደ አምላካችን ፈቃድ፣ እንደ እናታችን እንደ ቅድስት ድንግል ማርያም ረዳትነት፣ እንደ ቅዱሳን መላእክት ረዳትነት እንድንነጋገርበት የመረጥኩት ርዕስ ይህ ነው። በተክሊል ማግባት እችላለሁ ወይ? ጥያቄ ነው። በመካከል ጋብቻና ተክሊል የሚሉ ቃላት አሉ። ጋብቻ በሁሉም ማህበረሰብ የሚፈጸም ከጥንት ጀምሮ የነበረ በሁሉም የሃይማኖት ተቋማት የሚፈጸም የሚፈቀድ ተቋም ነው። ስለዚህ ጋብቻ ለሁሉም የተፈቀደ ቢሆንም ጥያቄው ላይ እንደምንነሳው ወደኛ ቤተክርስቲያን ወደኛ ሃይማኖት ስንመጣ ደግሞ ቅድመ ሁኔታ ስላለው ነው ይህንን ጥያቄ ያነሳ ነው። ተክሊል እና ያለ ተክሊል የሚል ቅድመ ሁኔታ። ተክሊል ቅድስት ቤተክርስቲያናችን እንደምትተረጉመው ተክሊል መጠበቅ፣ መከለል፣ መጋረድ፣ ማስጠበቅ የሚል ፍቺ ትሰጠዋለች። መጠበቅ፣ መጠበቅ፣ መጋረድ፣ መከለል፣ ራስን ከክፉ ነገር እስከ ጋብቻ ድረስ ራስን ከሚመጣ ከባድ ነገር፣ የጾታዊ ነገር መጠበቅ። ይህንን ላደረጉ ሰዎች፣ ተጋድሎ ለፈጸሙ ሰዎች ደግሞ ቅድስት ቤተክርስቲያናችን ምስጢረ ተክሊል ብላ ተክሊል ትፈጽማለች። ይህንን ለማድረግ ትልቅ ተጋድሎ የሚጠይቅ ስለሆነ አክሊል ትደፋላችኋለች። ይሄ ሂደት ለወጣቶች ሰው እንደመሆናቸው መጠን፣ ወጣትነት እንደመኖሩ መጠን፣ ስጋዊ ፍላጎት እንደመኖሩ መጠን ትልቅ ጫና አለው። ይህንን ጫና ተቋቁመው ይሄ አቻ ግፊት የምንለውን ነገር ተቋቁመው ከሌሎች የሚመጣውን ነቀፋ ተቋቁመው አንቺ እስከ መቼ ነው ድንግል ነኝ የምትይ? ፋራ ምትሆኝ እስከ መቼ ነው? እስከ መቼ ነው ማትነቂ እየተባሉ እየተሰደቡ በጓደኞቻቸው ዘንድ እየተሰደቡ ይህንን ድል አድርገው እስከ ጋብቻ ቀናቸው ድረስ የጠበቁ እህቶችን፣ ወንዶችን በተመሳሳይ ወንድነትህ እንኳን ሳይቀር ያጠራጥረኛል፣ አሁን እሱ ወንድ ነው ብለው በሴቶች ሁሉ ተጽዕኖ እየደረሰ ግፊት እየደረሰባቸው አይ ይሁን ስድቡን ልቋቋመው፣ ወቀሰውን ልቋቋመው፣ ነቀፈውን ልቋቋመው፣ ምክንያቱም በኋላ የጋብቻ ዕለት የማገኘው ጸጋ ይበልጣን በማለት የሚጠብቁ ወንዶችን የሚጠብቁ ልጆቿን ቅድስት ቤተክርስቲያን ምስጢረ ተክሊል በመፈጸም አክሊል ትደፋላቸዋለች። አክሊል የሰማዕትነት የድል አድራጊነት ምልክት ስለሆነ ይህንን ተቋቁመው ለመጡ ልጆቿ አክሊል ትደፋላቸዋለች። ግፊቱ ከባድ ስለሆነ፣ ራሱን የቻለ ሰማዕትነት ስለሆነ፣ ራሱን የቻለ ተጋድሎ ስለሆነ ራስን መጠበቅ። እንዲሁም አንድ ያነበብኩት ነገር ትዝ አለኝ። አንድ ወጣት መንገድ እየሄደ ነው። ሲሄድ መሸበትና የእግዚአብሔር እንግዳ ብሎ በአንድ ደግ ሰው ቤት ያድራል። ሰውየውም ቤት የእግዚአብሔር ነው በማለት ተቀብሎ አስተናግዶ አብልቶ አጠጥቶ ሊያሳድረው ወሰነ። አስገባው። እንግዳ ተቀባይነት ስላለ የአባቶቻችን ለዛ የእነ አብርሃም ለዛ ስላልጠፋ ካበለው ካጠጣው በኋላ ግን ቤቱ ጠባብ ከመሆኗ የተነሳ ወለሉ ላይ ከብቶች ስለታሰሩ ቤቱ ላይ ያለ ሁለት አልጋ ነው። አንድ የባልና ሚስት፣ አንድ ደግሞ ኮረዳ ልጅ አለቻቸውና የሷ መኝታ ነው። ይሄን እንግዳ የት ያስተኛው? ውጭ ቢያስተኛው አውሬ ያተናኮለዋል። አውሬዎች ሊበሉት ይችላሉ። ስለዚህ አሳድራለሁ ብሎ ደግሞ በአውሬ ማስበላቱ ደግሞ ሌላ ትልቅ ሌላ ኃጢአት ሌላ ክፋት ሊሆን ነው። እንዳያስወጣው ደግሞ መሽቷል። ስለዚህ ያለው አማራጭ ምንድነው? አደራውን ለልጁና ለእግዚአብሔር ሰጥቶ ልጅቱ ጋር ማስተኛት። በመካከላቸው ግን ምን አደረገ? ትራስ አደረገ። እውነት ትራሱ ያስቀረዋል? የህሊና ጉዳይ ካልሆነ፣ የህግ እግዚአብሔር ጉዳይ ካልሆነ፣ የድንግልና ጉዳይ ካልሆነ፣ ራስን የመጠበቅ የመከለል የመጋረድ ጉዳይ ካልሆነ ትራስ እኮ አይደለም ትራስ ሌላም ነገር ሊያስቀር አይችልም።
አደራ በትራሱ አደራ ሰጥቶ አስተኛቸው። ጭድና እሳትን አንድ ላይ። ወጣቱ እንደምንም ብሎ ሌሊቱን አነጋ። ልጅቱን ሳይነካት ሳይተናኮላት አደራውን ጠብቆ ሰውየው በእምነት የሰጠውን አደራ ጠብቆ በሰላም ነጋ። ጧት ልጅ ተነሳችና ውጭ ላይ ስራ ትሰራለች። ከአጥር ገባ ብላ ወጣቱ ተነሳ። እግዚአብሔር ይስጥልኝ ብሎ ሲሄድ ልጅቱን ፈልጋት ቃኛል። እዛ ጋር ከአጥር ውስጥ ነው። አጥሩን ዘልዬ ልሰናበት ሲላት ምን አለችው? ማታ ትራስ መዝለል ያልቻልክ እንዴት አጥር ትዘላለህ? ይህንን ግፊት ተቋቁሞ አሁን ይህ ልጅ ሌሊት ቢተናኮላት ኖሮ ልጅቱ ምን ትል ነበር? እንግዳ ብለን ብናሳድረው ሊደፍረኝ፣ እንግዳ ብለን ብናስጠገው አምነን ብናስጠገው ትላለች እንጂ የኔ ግፊት ነው ትል ነበር? አትልም። ልጁ ግን ግፊቱን ተቋቁሞ አደረ። የሷን ወቀሳም ችሎ ሄደ። ይህ ትልቅ ሰማዕትነት ስለሆነ ቤተክርስቲያን የድል አድራጊነት አክሊል ትደፋላቸዋለች የጋብቻቸው ዕለት። እነዚህ ይህን የጠበቁ የቤተክርስቲያን ልጆች፣ ለዚህ ክብር የበቁ የቤተክርስቲያን ልጆች በተክሊል ማግባት እችላለሁ ወይ የሚል ጥያቄ ወደ ውስጣቸው አይመጣም። ለምን? እርግጠኞች ስለሆኑ። ለሥርዓተ ተክሊል ለምስጢረ ተክሊል የበቁ ስለሆኑ መብቃት ባይቻልም በንስሐም ታድሶ የንስሐ አባጋም ተነጋግሮ ከሞላ ጎደል ብቁ ስለሆኑ ለዚህ ጉዳይ ጥያቄው የሚመለከታቸው አይደለም። በተክሊል ማግባት እችላለሁ ወይ ብለው የሚያነሱት ጥያቄ የለም። ጋብቻቸውን በቤተክርስቲያን በሥርዓተ ተክሊል ይፈጽማሉ። ታዲያ ይህንን ጥያቄ የሚጠይቁት እነማን ናቸው? ቅድመ ሁኔታ ያስቀመጡ የተጠራጠሩ ሰዎች፣ እንደ መጀመሪያዎቹ ድንግል እንደሆኑ ያላመኑ ግን ድንግልናቸው እንዳለ የሚያስቡ ሰዎች አሉ ማለት ነው። ድንግልናቸው እንዳለ የሚያስቡ ነገር ግን ደግሞ እያጠራጠራቸው ያለ ነገር አለ። ድንግል ነኝ ወይስ አይደለሁም? ይሄን አድርጌያለሁ እና ታዲያ ድንግል ልባል እችላለሁ ወይስ አልችልም? በሥርዓተ ተክሊል ማግባት እችላለሁ ወይስ አልችልም ብለው ጥያቄ እንዲያነሱ ያደረጋቸው አንዳቸው የጎደለ ነገር አለ ማለት ነው። እነዚህ ሰዎች ጋር ነው ጥያቄው የሚመጣው። እነዚህ ወጣቶች፣ እነዚህ ልጆች ጋር ነው ጥያቄው የሚመጣው። ምን ስላደረጉ ነው እንደዚህ ብሎ ስጋት ውስጥ የገቡት? ጥያቄውስ በዛ ውስጥ ከሆኑ ትክክል ነው ወይ? የትኛው መቅደም ነበረበት? እነዚህ ሰዎች በእርግጠኝነት የምነግራችሁ ድንግልና አላቸው። እነዚህ ወጣቶች ድንግልናቸውን ጠብቀዋን ራሳቸውን ግን አልጠበቁ። ለዛ ነው ውዝግብ ውስጥ የገቡት። ለዛ ነው እኔ አሁን ድንግል መባል እችላለሁን? አይ ክብረ ንጽህና እኮ አለ፣ ድንግልና እኮ አለ፣ ምንም እኮ አላደረኩም፣ ከወንድ ጋር አንሶላ አልተጋፈፍኩም፣ ከሴት ጋር አልወደኩም እኮ እንዴት ለምን አይኖርም? አይ የለም እኔ እኮ በእንዲህ አይነት ኃጢአት ወድቄያለሁ የሚል ውዝግብ ውስጥ የገቡት ምን አድርገው ነው? ከዝሙት ያልተናነሰ ከምኞት አልፎ አብሮ ከመጋፈፍ አንሶላ ከመጋፈፍ ባልተናነሰ ራሳቸውን ስለሚያረጉ ግለ ወሲብ የሚባለው ህይወት ውስጥ ስለገቡ ጥናቶች እንደሚያመለክቱት በዓለም ላይ 95% አካባቢ በዚህ ሱስ የተጠመዱ ናቸው። ራስን በማርካት ግለ ወሲብ ቤት ዘግቶ በማህበረሰቡ ዘንድ ደግ ናቸው። ምናልባትም በማህበረሰቡ ዘንድ አገልጋይ ተብለው ይሆናል። ምናልባትም ሌሎች ሰዎች ስለነሱ ተወራርደው ሊሆን ይችላል። እነሱ የሚያገቡት በድንግልና ነው ብለው ተወራርደውላቸው ሊሆን ይችላል። እነሱ የሚያገቡት በተክሊል ነው ብለዋቸው ሊሆን ይችላል። ይህንን ሰምተው መቋቋም አቅቷቸው ነው እዛ ውስጥ የገቡት። ኃጢአተኛ ነኝ ብለው እንዳይናገሩ ሰዎች ሊታዘቧቸው ነው። አይ ድንግል ነኝ እንዳይሉ ደግሞ እዚህ ውዝግብ ውስጥ ገብተዋል። ራሳቸውን በማርካት ግብረ አውናን የምንለው ኦሪት ዘፍጥረት ምዕራፍ 38 ቁጥር 6 ጀምሮ ያለው አውናን እግዚአብሔር ቀሰፈው የተባለ እኮ እዚህ ህይወት ውስጥ ስለነበረ ነው አይደል? ለወንድሙ ዘር ይተካ ዘንድ በወቅቱ በብሉይ በነበረው ትልቅ ሲሞት ትንሽ ተተክቶ ለወንድሙ የወንድሙን ሚስት አግብቶ ዘር ይተካና በሟቹ ስም ይጠራ ስለነበረ ይሄ ልጅም ወደ ታላቅ ወንድሙ ሚስት ገባ። ነገር ግን ትዝ ሲለው ምን አለ? ይሄ ልጅ እኮ በእኔ ስም ሳይሆን በሞተው ወንድሜ ነው የሚጠራ፣ ምን ያደርግልኛል? ምን ይሰራልኛል? ስለዚህ ዘር ልተካለት አይገባም አለና የዘር ፍሬውን ከውጭ አፈሰሰው። ስራው ክፉ ነበርና እግዚአብሔር ቀሰፈው ተባለ። እዚህ ውስጥ ስለገቡ እዚህ ህይወት ውስጥ ስለገቡ እጅግ ውዝግብ ላይ ስላሉ
በተክሊል ማግባት እችላለሁ ወይ ብሎ ጥያቄ ያነሳል። በነገራችን ላይ እንደ ኃጢአት እንኳን የማንቆጥርበት ሂደት አለ አይደል? እንደ ኃጢአት የማንቆጥርበት ከዛ የተነሳ እኮ ነው። ግን የትኛው ይበልጥ ነበረ? ለዛ ነው ድንግልናቸውን የጠበቁ ራሳቸውን ግን ያልጠበቁ ተብለው የሚጠሩት። ድንግልናቸውን የጠበቁ ራሳቸውን ያለ ምንድነው ያለ ርኩሰት ንጽሕት የሆንሽ ድንግል ሆይ ደስ ይበልሽ የምንላት እመቤታችን ያለ ርኩሰት። ምክንያቱም ድንግልና እያለ መርከስ ስላለ የሥጋ ድንግልና አለ። የሥጋ ድንግልና በግንኙነት አልሄደም። የሴቶች ምልክት አለ። ነገር ግን ራሳቸውን አልጠበቁም። ያለ ርኩሰት ንጽሕት የሆንሽ ቅድስት ሆይ ደስ ይበልሽ። ድንግልና ከቅድስና ጋር መያዝ ስላለበት ድንግልና ያለ መርከስ። አሁን እነዚህ ልጆች ህሊናቸው ረክሷል። እሱ ብቻ እንዳይመስል ከዛ በኋላ እኮ ደግሞ ትልቅ ጸጸት ውስጥ ነው የሚገቡት። አሁን እኔ ማን ነኝ? አሁን እኔ ድንግል ነኝን? እኔ አሁን ክርስቲያን ነኝን? እኔ አሁን እግዚአብሔርን አገለግላለሁን? እኔ አሁን በሰው ዘንድ ሰው ነኝን? እኔ እኮ በጣም ኃጢአተኛ። ትክክል፣ ኃጢአትን ማመን እኮ ነው ትልቁ ክርስትና። ኃጢአት መስራት እኮ አልነበረም ችግሩ። ኃጢአትን አለማመን ያመጣው ችግር እኮ ነው። ኃጢአትን ያለማመን፣ በደልን ያለማመን፣ ውዝግብ ውስጥ ለንስሐ እንኳን የማይመች ይሆንባቸዋል። አንዳንዴ አባቶች ጋር ለመገናኘት፣ አባቶች ጋር ለመመካከር ሁሉ ምን ብለን እንናገረው ብለው ይሳቀቃል። ከዛ ምን ይላሉ? በድፍረት አይ እኔ እኮ ድንግልና ስላለ ድንግል ነኝ፣ በተክሊል ላገባ ነው፣ ማግባት እችላለሁ ወይ ብለው ይጠይቃሉ። የዚህ ኃጢአት ትልቁ ችግር ትልቅ ጭንቀት ውስጥ ያስገባል። መንፈሳዊ ሂደት እናቆየውና ትልቅ ጭንቀት ውስጥ ያስገባል፣ ድብርት ውስጥ ያስገባል። ራስን መጥላት። አብዛኞቹ እኮ ራሳቸውን ያጠፋሉ አይደል? በዚህ ጉዳይ ያዩትና መፍትሄ ሲያጡ ራሳቸውን ማጥፋት የሚገቡት በዚህ ብቸኝነት ውስጥ ስለሚገቡ። ለዚህ ጉዳይ ደግሞ ትልቁ ችግር ትልቁ ምክንያት ምንድነው ነው? እንዲህ እንድናደርግ የሚገፋፉ ነገሮች ምንድናቸው? ይህንን ኃጢአት እንድንሰራ እንድንለማመደው ብሎም ደግሞ ትልቅ የማንወጣበት ሱስ ያደረገብን ምንድነው? የምናያቸውን ነገሮች ለራሳቸው አስቡ። ይሄ ማህበራዊ ሚዲያው ስልኮቻችን የሚያቀርቡልን ነገር ማታ እስከ 7 እስከ 8 ሰዓት ቻት የምናደርግ ከማን ጋር ነው? እስከ 7 እስከ 8 ሰዓት ምን እንሰራለን? የራሳችን መኝታ ቤት ያለን ወጣቶች መብራት አጥፍተን የተኛን መስለን፣ ነገር ግን አይናችን በመብራት በስልኩ ብርሃን እየተቃጠለ ምንድነው የምናደርገው? የምናያቸው ቪዲዮዎች ምን አይነት ናቸው? የተመረጡ ናቸው? እንደ መፍትሄ እንደውም የሚያስቀምጡት ከብቸኝነት መራቅ ነው፣ ከብቸኝነት መራቅ ነው ይላሉ የጤና ባለሙያዎች። እንደ መፍትሄ የሚያቀርቡት ነገር ብቻችንን ቤት ዘግተን አምሽተን ከዛ ደግሞ በሰንበት ቤተክርስቲያን ሳንሄድ የምንቀረው ከዚህ የተነሳ ነው። ከዚህ የተነሳ የምናያቸው ነገሮች፣ የምናያቸው ፊልሞች፣ የምንሰማቸው ነገሮች የቅድሙን ወጣት አስታውሱት። አብሮ ተኝቶ እኛ እንችላለን? አብሮ ተኝቶ እሳትና ጭድ አብረው አንድ ላይ ሆኖ እሳቱ ጭዱን ሳይበለው እኛ እንችለዋለን? ይሄንን ነገር እንኳን ይድል ተመቻችቶ ይቅርና ባለባበስ አይደል እንዴ የምንወድቅ? ባነጋገር አይደል እንዴ? አቤት ውበት በማለት አይደል እንዴ የምንወድቅ? እነዚህ ነገሮች ለዚህ የሚዳርጉን ከእንደዚህ አይነት ነገር መራቅ። በዚህ ህይወት ውስጥ ያሉ ወጣቶች፣ በዚህ ህይወት ውስጥ ያሉ ልጆች፣ በዚህ ህይወት ውስጥ ያሉ ታዳጊዎች ትልቅ ጭንቀት ውስጥ የሚገቡት ለዚህ ነው። አሁን እኔ በቤተሰብ ዘንድ እንዴት ነው ያለ ተክሊል የማገበው ብለው የሚጨነቁት? በጓደኞች ዘንድ ጓደኛዬ ትናንትና ስንቃት የነበረችው ጓደኛዬ፣ ትናንትና ፋራ ስላት የነበረችው ጓደኛዬ፣ ያ ትናንትና አንተ ወንድ ነው ወይ ብዬ ስፈታተነው የነበረው ጓደኛዬ ትናንትና በስርዓተ ተክሊል አገባ። አሁን እኔ እንዴት ነው በማዕሰባን ላገባ የምችለው? እንዴት ነው በቁርባን ላገባ የምችለው? ድንግልናዬን እንዳልሰጠው እኮ እነሱም ያውቃሉ። ግን ራሴን በራሴ በማርካት ግለወሲብ ውስጥ በመግባት ድንግልናዬን አጥቻለሁ፣ ረክሻለሁ ብዬ ተናግሬ እንዴት ነው በወንድሞቼ ፊት በዚህ ጉዳይ የማገባው? በዚህ የጋብቻ አይነት ትልቅ ጥያቄ ውስጥ ይገባል። ትልቅ ጥያቄ፣ ትልቅ ፈተና ውስጥ ይገባል። እውነት ነው፣ ፈተና
ግን የቱ ይቀድማል? የረከሰ ህሊናን ማጠብ ይሻላል ወይስ አሁን ደግሞ ሌሎች ሰዎች ስለሚሉን ነገር መጨነቅ ይሻላል? ሌሎች ነገር ስለሚያወሩት ወይስ ደግሞ ስለ እግዚአብሔር? እነዚህ ሰዎች ትላለች ቤተክርስቲያን፣ እነዚህ ሰዎች ቤተፈት የምትመስልን ሴት የሆነችን ሴት ይመስላሉ። በአዳም ዘንድስ ምን የለም ነው የሚሉት? ቤተፈትነት የለም። ቤተፈት ምንድን ነው? ቤቷን ፈታ ወይም ንቀው በምቾት የሚያኖራትን በፍቅር የሚያኖራትን ባለው ሁሉ አስደስቶ የሚያኖራትን ባሏን በንቀት ሊሆን ይችላል፣ በገንዘብ ሊሆን ይችላል። ተታላ ክደው ከሄደች በኋላ የሄደችበት ጋር ባለ ሀብቱን እንደ ቤት ሰራተኛ ሲያያት እንደሚስት አልቆጥራት ሲል ያኛው ጋር የነበረው ፍቅር ትዝ ይላታል። በድየው መጥቻለሁ አይደለም የምትለው፣ ቀረብኝ የሚል ሐሳብ ነው ወደ ህሊናዋ የሚመጣው። ቀረብኝ። በዚህ ምክንያት ምን ትባላለች? መጸጸት ሲገባት፣ በደልኩት አስቀየምኩት ማለት ሲገባት፣ ለራሱ አሁንም የራሷ ጥቅም ስለቀደመ ምን ይላሉ? ቤተፈት ይሏታል። ቤተፈት። እነዚህ እህቶች እነዚህ ወንድሞችም ይህን ይመስላሉ። እግዚአብሔርን በማይገባ ነገር አስቀየምኩት፣ አሁን በተገደለበት መንገድ ሄጄ ስለታገሰኝ እንኳን ይቅር ስላለኝ ትዕግስቱን ስለሰጠኝ እንኳን አመሰግናለሁ ሳይሉ እንዴት ሆኖ ደፈራለሁ? ድንግልና እያለ እንዴት እስካሁን ምንም ነገር ሳላደርግ ድንግልና እያለ እንዴት ለምን ክብር ይቀርብኛል ይላሉ። ካልተገባ በጦርነት ሂደት ወደ ጦርነቱ የዘመተው ሰራዊት በሶስት መንገድ ነው የሚያጠናቅቀው። ድል ቢያደርግ እንኳን ቢያሸንፍ እንኳን ጦርነቱን በአሸናፊነት ቢጨርስ እንኳን ወታደሮቹ በሶስት ይከፈላሉ። አንደኛ የሞቱት ናቸው፣ ሙተዋል፣ ተቀብረዋል። ሁለተኛ በከባድም ሆነ በቀላል የቆሰሉት ናቸው። ሶስተኛ በሰላም ድሉን የተጎናጸፉት ናቸው። ድሉ ላይ የደረሱ በሰላም ምንም ሳይነካቸው፣ በሰላም ማለት በጤና ጉዳት ያልደረሰባቸው አሸናፊዎች ናቸው። የድሉ ባለቤት መንግስት ወይም መሪ የድሉን በዓል ሲያከብር የሞቱትን ቢኖሩ ብሎ እያዘነ በስርዓት ቀብሩ፣ እያዘነ እየተጸጸተ የቆሰሉትን እያከመ ነው። ጉዳት ያልደረሰባቸውን ደግሞ እየሸለመ ጀብድ የፈጸሙትን እየሸለመ ነው። ቤተክርስቲያን ያደረገችው ይህንን ነው። የመጀመሪያዎቹን አስተውሉ። ምንም ጉዳት ያልደረሰባቸው የክብር አክሊል ደፋችላቸው። ድል ያደረጉትን የተጋፈጡትን የነን ጫና የነሱ አይነት ስሜት እኮ መጥቷል። አቻ ግፊት እኮ መጥቷል። ግን ተቋቁመው ድል ያደረጉትን ፒር ኢንፍሉዌንስ የሚባለው አንተ እንዲህ አንቺ እንዲህ ነሽ መቼ ነው የምትነቂ አንቺ ፋራ ተብላ ይህንን ድል ያደረገችውን አክሊል ደፋችላት። የተክሊል ጸሎት ጸለይ ይችላል ቤተክርስቲያን። የቆሰሉት ግን በዛኛው ህይወት ውስጥ ያሉት ናቸው። በዛኛው ህይወት ውስጥ ያሉት እነሱ የቆሰሉ ናቸው። በከባድ ሊሆን ይችላል። በከባድ ቁስለት የምንላቸው እነዚህ ሰዎች የማይወጡበት ሱስ ሆኖባቸዋል። ነገር ይህ ግለ ወሲብ የሚባለው ነገር ሱስ ሆኖባቸዋል። ቀላል የሚባለው ደግሞ እየጀመሩ ያሉ ቀላል ጉዳት፣ ነገር ግን ጉዳት የሆነ ኃጢአት የሆነ መታከም ያለበት ሁለቱም ህክምና ያስፈልጋቸዋል። ከባድ ጉዳት የደረሰበትን ቀላል ጉዳት የደረሰበትን ህክምና ያስፈልጋቸዋል። ከባድ ጉዳት የደረሰበትን ያክመዋል ዶክተሩ፣ ቀላል ጉዳት የደረሰበት ህክምናው ግን ሊለያይ ይችላል። በቤተ ክርስቲያንም እነዚህ ወጣቶች እንደ ነገር ሱስ የሆነባቸው ሰዎች እንዲሁም ከሱሱ መውጣት አለባቸው። ከባድ ህክምና የሚያስፈልገው ይሄ የጀመሩት እየሄዱ ያሉት ደግሞ ቀለል ባለ ንስሐ ሊሆን ይችላል። እሱን የሚወስነው አባ ናቸው የሚወስኑት። ይሄን የሚወስኑት አባቶቻችን ናቸው። እነዛኞችን ደግሞ እናንተማ ብላ ስርዓተ ተክሊል በመፈጸም በክብር ትድራቸዋለች። ስለዚህ መጠየቅ ያለብን እግዚአብሔርን አስቀየምኩት፣ እግዚአብሔርን አሳዘንኩት ነው ወይስ ክብሬ ቀረብኝ ነው? ይሄንን ቤተፈት እንዳንባል እግዚአብሔር ይርዳን። እውነት ለመናገር ቤተፈት እንዳንባል ፈተናው እንዳለ ቤተክርስቲያን ራስ ታውቃለች። ለዛ ነው ህክምናውን የሚያዘጋጀችው። ለዛ ነው ንስሐ የሚባለውን ሳሙና ያዘጋጀችልን። ንስሐ የሚባለው ሳሙና አጣሉ እንድንታጠብ የምታደርገን ለዛ ነው።
በየትኛውም ኃጢአት ብዙ ጊዜ ተስፋ እንቆርጣለን። እኔ እኮ ኃጢአተኛ ነኝ። አዎ ማንም ጻድቅ የለም እኮ ጸጋ ርቋቸዋል። ከቅድስት ድንግል ማርያም ውጭ በቅዱሳን ዘንድ እንኳን መውደቅ መነሳት አለ። መውደቅ መነሳት አለ። በእኛ ብቻ አይደለም፣ በወጣቶችና በዓለም በምንኖረው ብቻ አይደለም። ይህ ስጋዊ ፍላጎት ያለ ነው። ይህ የዝሙት ፍላጎት ያለ ነው። ቢቻላችሁ ሲያልኩ ቅዱስ ጳውሎስ ለዛ እንደኔ ሆኑ፣ ቢቻላችሁ እንደኔ ሆኑ፣ ካልተቻለ ግን ቢቻላችሁ የሚለው እኮ በራሱ አርጓን ስንወስዳ ቃሏን ከባድ ነገር እንዳለ ያመለክታል። ግን ቤተክርስቲያን መፍትሄ አላት። መፍትሄ ያስቀምጥ ካልተቻላችሁ የሚል መፍትሄ ዘው ላይ ሐዋርያው ስላስቀመጠ ራስን ሁልጊዜ በመውቀስ ሁልጊዜ እየቆዩ ወደ ጥልቁ ከመውረድ ይልቅ ኃጢአትን አምኖ ስርዓተ ተክሊሉ ቢቀርስ ምን ይጎዳናል? እኛ ስለምንኖረው ትዳር ምን ይጎዳናል? ራሳቸውን የጠበቁ እንኳን ግፊቱን ተቋቁመው ለዛች ቀን የሚደርሱ እንኳን ለትህትና ሲሉ አይ እኔ እንኳን ድንግል አይደለሁም ሲሉ በማህበረሰቡ ዘንድ ከንቱ ውዳሴን ለማራቅ ሲሉ ነቀፋ ቢመጣ እንደ ድንግል ይመስለን ነበር እኮ የሚለውን ነቀፋ ለመቀበል ተዘጋጅተው አክሊል ማያስደርገዋል እኮ አይደል? አክሊል ማይደፋዋል ድል አድርገው እንኳን በትህትና የተሞሉ እንኳን እዚህ ውስጥ ገብተን ይቀርና እንኳን እዚህ ጭቃ ውስጥ ገብተን ይቀርና እንኳን እዚህ በደል ውስጥ ገብተን ይቀርና ትልቁ ችግራችን ደግሞ እግዚአብሔር ይቅር ይለኛል የሚለው ኃጢአትን የምንደጋግመው በዚህ ምክንያት እኮ ነው። በደልን የምንደጋግመው እየቆየን ወደ ሱስ የምንገባው እኮ በዚህ ምክንያት ነው። የእግዚአብሔርን ምሕረት፣ የእግዚአብሔርን ይቅር ባይነት፣ የእግዚአብሔርን ቸርነት በመርሳት እሱ የማንንም ሞት አይፈልግም። ስለዚህ ይገበኛል አይገበኝም የሚለው ጥያቄ ትተን እግዚአብሔርን በድየዋለሁ አባቴ ሆይ እግዚአብሔርን በእንዲህ አይነት ኃጢአት እኔ ለሰው ሲያዩኝ ጨዋን የምመስል እኔ ለሰው ሲያዩኝ ጥሩ አገልጋይን የምመስል ጥሩ ክርስቲያን የምመስል ለህሊናዬና ለእግዚአብሔር ግን እንዲህ አይነት ኃጢአተኛ ነኝ። በእርግጥ በድንግልና ነው ያለ ድንግልና አለ፣ የሥጋ ድንግልና አለ፣ ረቂቁ ድንግልና ግን ከሄደ ቆይቷል። ስለዚህ ምን ላድርግ ብሎ አባቶችን መጠየቅ ነው ትልቁ ነገር። ረቂቁን ድንግልናን ከሰደርኩት ቆየው። ሁለት አይነት ድንግልና አለን ማለት ነው። ግዙፍ የሆነ የሥጋ ድንግልና በግንኙነት ጊዜ የሚሄድ ድንግልና፣ በጾታዊ ግንኙነት ጊዜ የሚሄድ ድንግልና አለ። ረቂቅ የሆነ ድንግልና አለ፣ የነፍስ ድንግልና እሱንን ካጣሁት ቆይቻለሁ። ለገነት የሚያበቀኝን ድንግልና የለም ለኔ ኒጋ አጥቼዋለሁ። ስለዚህ ምን ላድርግ? ለጥያቄው መልስ በዋናነት የሚመልሱት አባ ናቸው። እኛ በግልጽ አይፈቀድም ነው። ብዙ ሊቃውንት የሚሉት አይፈቀድም። ነገር ግን አለ የለም የሚለውን ባለማስቸገር ጠይቀን አባጋ የምንወስነው ነው የሚሆነው። እግዚአብሔርንም ሰዎችንም ባለማስቸገር አንዳንድ ጊዜ ድንግልና ያለ እንዲህም እኮ ቢፈጠር አባ በፍጹም በተክሊል ካላገባው ብለን እናስቸግራለን። ለምን ተብሎ ቢጠየቅ መልሱ አንድና አንድ ማህበረሰቡ ምን ይለኛል? የምወደው ባለቤቴስ ምን ይለኛል? ድንግል ነኝ ብየዋለሁ እኮ። የምወደው ፍቅረኛ እጮኛ ምን ይለኛል? ድንግል ነኝ ብየዋለሁ እኮ። እኔ ድንግል ነኝ ብየው በሱ ካልሆነ ሞቼ እገኛለሁ ብለው የሚያስቸግሩ ልጆች አሉ። ግን መቅደም ያለበት ማን ነው? ልጁን የሰጠሽ እግዚአብሔር፣ ልጅቱን የሰጠህ እግዚአብሔር ወይስ ልጅቱ ልጁን የሰራው ማን ነው? ልጁን የሰራው አስቀይመን ለልጁ እንጨነቃለን። ከንቱ ውዳሴን ቀድመን ወደቅን፣ ከዛ በላይ ደግሞ በሌላ ኃጢአት ወደቅን። ስለዚህ ራሳችንን ወደ ቤተክርስቲያን እንዴት እንቋቋም፣ እንዴት እንለፈው፣ ምን ውልበትን ነገር እናስተካክለው የሚለውን እንና እንጨርስ። ውሏችንን እናስተካክለው፣ እይታችንን እናስተካክለው። የምናሳልፈባቸውን ቦታዎች ውሏችን የት ነው የሚለውን ነገር እንመልከተው። ለምሳሌ በዕለተ ሰንበት የት እንውላለን?
ጧት ተነስተን ቤተክርስቲያን ከሰዓትስ አንዳንዶቻችን ቤት ዘግተን የረፍት ቀን ነው በማለት ቻት ስናደርግና ከዛ ህይወት ውስጥ ሳንወጣ እንውላለን። ቤት በመዋላችን የመጣ ችግር እኮ ነው አይደል? ቤት በመዋላችን ግለኛ በመሆን የመጣ ማህበራዊ ህይወት ላይ መሳተፍ መልካም ነው ይላሉ። ማህበራዊ ህይወት በስጋ እንኳን ስናየው ራስን ቢዚ በማድረግ ራስን በስራ በመወጠር ስፖርታዊ እንቅስቃሴ ሁሉ ይላሉ የጤና ባለሙያዎች። ስፖርታዊ እንቅስቃሴ ምክንያቱም ብቻችንን ስላልሆነ ብቻችንን ከሆነ ምንድነው ስራ ከፈታ ስራ የፈታ መነኩሴ ቆፉን ቀዶ ይሰፋል። ለምን ቢዚ እንዲሆን እኮ ነው። ቁጭ ብሎ የሚያሰላስለው ነገር እየሰፋ ከሆነ ግን መርፊዋ እንዳትወገው የሚያስበው ስለሚሰራው ስራ ይሆናል። አእምሮ ዝም ካለ ግን የሚያውጠነጥነው በዛ ላይ ሰይጣን ያግዘዋል። ደግሞ ያን የሚያውጠነጥነው ነገር ሰይጣን ሹክ የሚለው ነገር አስቸጋሪ ስለሆነ ስራ ያጣ መነኩሴ ማለት እኮ ራሱን ቢዚ ለማድረግ እንጂ ስራ የሌለው ማለት ስራ ፈት ማለት እኮ ራሱን ቢዚ ለማድረግ ነው ያን ነገር የሚያደርገው እንጂ እንዳንዳንድ ተንኮለኛ ሰው ቀዶ መስፋት ፈልጎ አይደለም። ስለዚህ ራሳችንን ቢዚ በማድረግ ከዚህ ጉዳይ መገላገል እንችላለን። ከዚህ ጉዳይ መራቅ እንችላለን። ሌላው ቤተክርስቲያንና መጻሕፍት ቅዱሳት መጻሕፍት ቤት ላይ ስንሆን ምን ይዘውን ነገር መለየት። አሁን ማህበራዊ ህይወታችን ራሱ ቤት ሰው ጋር ከበን እንኳን ስልካችን ላይ ያለ ነው። ሻይ ቡና እንበል ተባብለን ተገናኝተን ሁላችንም ስልካችን ነው ምን አይደል? ሁላችንም ያለ ነው ስልካችን ላይ ነው። ስልካችን የራሱ የሆነ ጥሩ ጎን ቢኖረውም ማህበራዊ ህይወታችን ሁሉ አጠፍቶታል። ስለዚህ ቤት ስንቀመጥ ስልካችንም እኮ ያስነብባናል። ሶፍት ኮፒ መንፈሳዊ ነገሮችን ያስነብብ፣ መዝሙሮችን ማዳመጥ፣ ስብከቶችን መስማት ከእንዲህ አይነት ነገር ይጠብቀናል። ብቻችን ባንሆን ጥሩ ነው። ብንሆን እንኳን ማድረግ ያለብንን ነገር መለየት ከዛ ደግሞ ወደ ሰንበት ትምህርት ቤቶች መሄድ። በየአካባቢው አለ ባጥቢው አለ። ሰንበት ትምህርት ቤት ላይ ሄደን ብንውል ከእንዲህ አይነት ነገር ነፃ ወጥተን እንውላለን። እስኪ እንሞክረው፣ እንለማመደው። ሌላው የተክሊሉ ጉዳይ አይደለም የሚያሳስበን፣ እሱን የመበደላችን ጉዳይ። ያለ ተክሊል ሲተጋባውስ ቤተክርስቲያን ሁለት አይነት ጋብቻ ያስቀመጠችም እኮ ለዚህ ነው። ማዕስባን በሚል በቁርባን ብቻ እንዲጋቡ። ስለ ራሳችን ከእንዲህ አይነት ጭንቀት ገላግለን ወደ ቤተክርስቲያን ተመልሰን አንተን ብቻ በደልሁ ነው አይደል? ምን መዝሙር አምሳል እሱን መበደላችን አምነን ክብራችንን እንተው። ይህ ክብር የትም አያደርስም፣ መንግስተ ሰማያት አያስገባም። መንግስተ ሰማያት የሚያስገባን ይሄኛው ስለሆነ እሱን መበደላችን አምነን ንስሐ ገብተን አባቶቻችን ጋር ተነጋግረን አባቶች የሚሉትን ተቀብለን ጋብቻችንን እንፈጽም። አሁን እኔ ይቻላል አይቻልም ብየመውስ አባቶች አብዛኞች አይቻልም ብለው ከልክለው የንስሐ አባት ምን እንደሚል ስለማላውቅ ስተት አለበት። በእንዲህ አይነት ሂደት ያለ ሰው ትልቁ ነገር ግን መውጣት ያለበት ከእንዲህ አይነት ሱስ ነው። ይሄን እውነት ለመናገር ከባድ ፈተና ነው። እሳት ነው። እሳትነት ላይ ያለ ነው። ግን በምንወጣባቸው መንገዶች ወደ እግዚአብሔር በመጠጋት እንወጣለንና ይሄን እንድናደርግ የአባቶቻችን አምላክ ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።